ሰላም ወጣና ይውለክሙ ሰባቤተ ልሳነ ግዕዝ ዘውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባህቲቱ ዘተደለው ለክሙ ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ወደ እናንተ መድረሱን ጀምሯል። እንደምሰነበታችሁልን ዛሬ በልሳነ ግዕዝ መርሃ ግብራችን ዳሰሳ የምናደርገው ወደ ጥንታዊቷና ታሪካዊቷ ደብረ ታቦር ከተማ ጎራ ብለናልና ጎራ ካልነባቸው ቦታዎች አንዱ ደግሞ ደብረ ልዑላን መድኃኔዓለም ቤተክርስቲያን አራቱ ጉባኤያት የሚካሄዱባቸው ጉባኤ ቤት ላይ የመጽሐፍ ትርጓሜ ትምህርት ቤት ላይ ተገኝተናል። እንግዳ አድርጌ የጋበዝኳቸው ጸሐፊም መምህርም ስለሆኑ ከእሳቸው ጋር ከጻፉት አንዱ መጽሐፍ ጋር ነው ቆይታ የምናደርገው። እንግዳችን አብረውን ከኛ ጋር ቆይታ የሚያደርጉት ለማስታወቅ ያክል ካሁን በፊትም ለኛ በልሳነ ግዕዝ መርሃ ግብራችን አስተናግደናቸው እናውቃለን። መምህረ መምህራን የኔታ በጻ ዓለሙ ይባላሉ። የደብረ ልዑላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት የምስክር መምህር ናቸው። ከዛ ባሻገር ደግሞ በርካታ መጻሕፍትን ወደ 5 የሚደርሱ መጻሕፍትን ጽፈውልናል። ከነዚህ እንደው ለማስታወስ ያክል እንደ ታኦዶክስ ከዛም ግዕዘ ሕፃናት ላይ ስለ ሕፃናት ድንቅ ተፈጥሯዊ ጉዳይ የዳሰሱበት ከዛ ፍትሐ ነገሥት ምን አለ የሚለውን ደግሞ በተለይ ደግሞ ለሕዝቡ ስለ ፍትሐ ነገሥት መረዳት እንዲችል ቀለል ባለ መንገድ ያቀረቡበት መጽሐፍ ነው። እሱም ጽፈውልናል። ከዛ ባሻገር ደግሞ በተለይ ዛሬ የምናወጋበትን መጽሐፍ ምልዓተ ጥበብ ቁጥር 1 እና ቁጥር 2 አሳትመውልናል። ከቁጥር 2 በኋላ ቁጥር 3ም እንደሚቀጥል መጽሐፋቸው ላይ በተለይ ቁጥር 2 ላይ ገልጸውልናል። በዚህ ዙሪያ ነው ቆይታ የምናደርግ። እንዲህ የጻፉ መምህር ናቸው። ከእሳቸው ጋር ነው ቆይታ የምናደርግ። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የኔታ እንዴት ሰነበቱ? እግዚአብሔር ይመስገን። እንዴት ሰነበታችሁ? ክቡር ይስፋ እንዴት ከረሙ? ደህና ነኝ፣ እግዚአብሔር ይመስገን። ጉባኤ ቤት እንዴት ነው? ጉባኤ ቤት ጥሩ ነው። ያው የባለቤቱ ቤት ስለሆነ ቤቱን ራሱ ይጠብቃል። እግዚአብሔር ይመስገን ጥሩ ነው። ከዛሬ 4 ዓመት በፊት እርስዎ ጉባኤ ቤት ላይ መጥቼ ነበረ። ከቤኒሻንጉል ጉሙዝ፣ ከደቡብ፣ ከኦሮሚያ፣ ከጋምቤላ የመጡ ልጆች እርስዎ ጉባኤ ቤት ላይ እንደነበሩ አንድ መሰናዶ ላይ ሰርቻለሁ። ያኔ በመጣሁበት ሰዓት ይህ ጉባኤ ቤት ገና ግንባታ ታች ላይ መሰረት ገና እየወጣ ነበር። ከ4 ዓመት በኋላ ስመጣ ይሄን የመሰለ ጭራሽ ግንባታና ውጩንም በጣም የሚያስደንቅ ሁኔታ ደርሷል። እውነት ነው። አዎ ያን ጊዜ የመጣ ጊዜ ልጆች ነበሩ። እንግዲህ በቆይታችን 5 ዓመት ነው ከኛ ጋር የቆዩ እነዚያ ልጆች 21 ልጆችን አስተምረናል። 21 ልጆች 21 ቋንቋ ተናጋሪዎች ናቸው እና በዚያ እግዚአብሔር ይመስገን በጣም እግዚአብሔር ረድቶን አትርፈንበታል። የቆሎ ተማሪ በልመና ወደዚህ ደርሷል ማለት ነው። ያው ምንድን ነው የሚባል ለወፍና ለተማሪ አገር የለውም። አሁን በጥናት እንደደረሱበት ምሁራኑ ከአውሮፓ ወፎች መጥተው ጣና ውስጥ ወደ 40 የሚሆኑ ወፎች መጥተው በዚያ ክረምት ሲሆን እኛ በጋ ላይ መጥተው ይከርማሉ። በእውነት እና የቆሎ ተማሪ እንደዚያ ነው። እንግዲህ አውሮፓ ስንት ባህር አቋርጠው ስንት የብስ አቋርጠው መጥተው ጣና ገዳማት ውስጥ ገዳም ገብተው እንደገና ደግሞ በእነሱ እንትኑን ተከትሎ ወሩን ተከትሎ አሁን የዘማች አሞራ የምንለው ወይም ሽመላ የምንለው እሱ አሁን የኛ ሀገር ወፍ አይደለም፣ የኛ ሀገር አሞራ አይደለም፣ ከሌላ ሀገር የሚመጣ ነው ማለት ነው። ይመጣል፣ በእኛ የሚፈልገውን አየር በእነሱ ሀገር ሲያጣ ይመጣል፣ ከኛ ሀገር ይከርማል፣ ደግሞ ይሄዳልና እና ተማሪ ከዚህ ሀገር የሌለውን ሌላ ሀገር ካየ ይሄዳል። የሚወስደው ካገኘ ግብጽ ሄዶ ተምሮ ሊመጣ ይችላል። እንደዚያ ነውና እኛም ሀገር የለሾች ስለሆን እጅ ሁሉም እጅ አለበት። ይሄ የሚገርምህ በኢትዮጵያ ደረጃ ከኤርትራ እስከ ሞያሌ ድረስ አሁን ኤርትራውያን አሉ እዚህ ፈሰስ የሚያደርጉ ማለት ነው። ከዚያ ውጪ የትኛውም ቋንቋ ተናጋሪ በኢትዮጵያ ምድር እዚህ ላይ እጁን ያላሳረፈ የለም። ወደፊት ግን አንድ ነገር ትዝ እያለን ነው። አሁን ኢትዮጵያውያን ብቻ ስላስተማር ኢትዮጵያውያን ብቻ ናቸው እስካሁን ያገዙን። ከዚህ በኋላ ግን ዓለም አቀፍ ማድረግ ደግሞ ሀሳብ አለን ነው። በጀርመናዊ ዲያቆን አግኝቼ
እሱን አምጥቼ እዚህ ላስተምር ቃል ገብቼለታለሁ። ያ ማለት ኢንተርናሽናል ስኮለርሺፕ ይኖረናል ወደፊት በሱ ከአሜሪካም ከጀርመንም ወይም ከሰባቱ አህጉር አንታርክቲካንም ሰው ካገኘ አብተን እናስተምራለን ማለት ነው። ከየትኛውም አህጉር ደግሞ ይሰሩታል ማለት ነው። ምክንያቱም የራሳቸው ጥቅም መሆኑን ጠቃሚ መሆኑን ራሳቸው በቋንቋቸው መልእክት ስለሚያስተላልፉ በዚህ አግባብ ነው የሚሆነውና አሁን ስንት በመቶ ደረሰኝ ነው? እንግዲህ እንደ አጠቃላይ አሁን ያለው 80% ደርሷል። ወደ ያስኳቸው ጥያቄዎችን ልምጣና እነዚህ መጽሐፍት ዳጎስ ያሉ መጽሐፍቶችን ለአንባቢያን አቅርበውልናል። ምዕላደ ጥበብ ቅጽ 1 እና ምዕላደ ጥበብ ቅጽ 2 ሁለቱንም መጽሐፍት አንብቤያቸዋለሁ። በጣም ነፍስ የሚያሳርፉ ሀገር በቀል እውቀት ያለባቸው የበለጠ እንድንመረምራቸው የሚያደርጉ እውቀትን ፍለጋ ወደ ራሳችን እንድንመለስ እንጂ ወደ ውጭ እንድናማትር የሚያደርግ ነገር አላገኘሁባቸውም እና እነዚህ ምዕላደ ጥበብ የጻፏቸው ለማለት እቸገራለሁ። ያጠኗቸው የጥናት ውጤት ናቸው ብዬ ስለማምን ማለት ነው። እርግጥ እዚህም ውስጥም ላይ ተጠቅሷልና ከነዚህ ውስጥ የምናነሳቸው ቁጥር 2 ላይ ያሉት ጉዳይ ነው ዛሬን ሀሳብ እንድናነሳ የፈለኩትና ብዙ ዝርዝር ጉዳዮች ቢኖሩም እንደው ምክንያት ጽፈቱ ምንድነው? የምትሰራውን ስራ በውል ምክንያቱን ለማግኘት ትቸገራለህ። አሁን አንተ ያሰብከው የልጅነት ህልምህ ይኖራል። አሁን የሆንከው ደግሞ የሆነ አጋጣሚ ይኖረዋል። ምዕላደ ጥበብ እውነት ለመናገር እኔም ደስ ይለኛል። ራሴም በአጋጣሚ ሆኖ የጻፍኩትን መጽሐፍ ማንበብ እወዳለሁ። ከጻፍኩት በኋላ ተመልሼ አነባለሁ እና እንዲያውም በጣም የሚቀርቡ ሰዎች በዚህ ይስቁብኛል። ቁጭ ብዬ መጽሐፌን አነባለሁ እና በጣም ምዕላደ ጥበብ ሳየው ደስ ይለኛል። አንዳንድ ጊዜ እኔ ሁሉ መጽሐፌን የምጠራጠረው ሁሉ እንትን አያገኛለሁ እንደው ግን እንዴት ተጻፍኩት እላለሁ እና ለምንድን ነው ቤተክርስቲያናችን ብሎም ሀገራችን በእውነት በጣም ምስጢር ናት። ብዙ ሀብት አላት እና ዓለም እየተጠቀመበት እኛ ደግሞ ወደ ውጭ እናያለን። ይሄ በጣም ይቆጫል። አንዳንድ ጊዜ አሁን ኢትዮጵያዊ ሆኖ ስለ እንግሊዝ ሲጽፍ አታይም፣ ስለ አሜሪካ አይጽፍም። ማለት ወይ እንማርባቸው እንደዚህ ካልሆነ ሙሉ ዝም ብሎ ስሬ ብሎ አሜሪካን ተንትኖ ሲጽፍ አታይም። ብዙ ጊዜ አሜሪካውያን፣ ጀርመናውያን ወይም የዓለም ምሁራን ግን ስለ ኢትዮጵያ ጽፈዋል። ይህ እንኳን ሊያስተምረን ይገባል። ማለት መተው 2 ሳምንት 3 ሳምንት አይተው በውበቷ ማለው ያን እኮ ሲያዩት ማስታወሻቸውን እኮ ነው መጽሐፍ የሚያደርጉት። አዲስ አበባ መጡ፣ ሰውን አዩ፣ የኢትዮጵያ ስብስብ እዚህ ያለ አዩ፣ ያንም ይሄንም። ከዚያ ሲመጡ ላሊበላ ሄዱ፣ ጎንደር ደገሙ፣ ባህር ዳር ሄዱ፣ ጣናውን አዩ፣ በጅማ በሐረር ተዘዋወሩ። ከዚያ በኋላ ኢትዮጵያ ብለው ጻፉ። እኛ ጋራ ተሸንተረሩ እናውቀዋለን፣ ምንጩን ባህሩን እናውቀዋለን። አይዋፉ ጋር አብረን አድገናል። በእውነት ልጅነታችን ጀምረን ድንቢጥ ወፍ ለመያዝ እኮ እግራችን የሚፈተው በዚያ ነው። ድንቢጥ ወፍ ለመያዝ ስንሮጥ እየኖር ግን እኛ ያለው ላይ አይታየንም እና ለዓለም ራሱ ብዙ ጥቅም መስጠት እየቻልን ማለት ብዙ መጥቀም እየቻልን ነው ዝም ብለን የተቀመጥ ነው ማለት ነው። እና እሱ ነገር እንግዲህ እሱም ላይ ጠቅሼዋለሁ። በትንሹ እንኳን በሆነ ጊዜ በተጠና ጥናት ወደ 55 የሚሆኑ ኢትዮጵያውያን ብቻ እንስሳት አሉ። ኢትዮጵያውያን ብቻ። እንዲያውም አሁን እየወጡ ያሉ ደግሞ ከዚያ በርከት ያሉ እንደሆኑ ደግሞ በድባን መሳ የሚል መጽሐፍ አሁን በቅርብ የወጣ መጽሐፍ አለ። እሱ ደግሞ በፎቶ እያስደገፈ እንዲያውም ብዙ እንስሳትን አይዋፍን አወጥቷል። እና እነዚህ ኢትዮጵያውያን እንስሳት ደግሞ ጠባያቸው ስታቸው ደግሞ የሚገራርሙ ናቸው። ልክ ኢትዮጵያውያን ናቸው፣ ሌላ ዓለም ያዩ ማለት እና እነዚህን በደንብ አለማየት እና አለመጻፍ ጉዳት ብቻ ሳይሆን ኩነኔም ያመጣል። ማለት በደንብ ማየት ያስፈልጋል የሚለው ነገር እንትን ያደርጋል። ሌላው ግን ያው በትምህርት ቤት በቆሎ ትምህርት ቤት ያው ወይም በዚህ በተለይ በትርጓሜ ቤት በቅኔ ቤት እንደምናውቀው በቅኔ ቤት ላይ ሰምና ወርቅ የምንሰራው አሁን እንግዲህ ወፍ ገብረ መንፈስ ወፍ ሳሙኤል ብለህ ወፉን ከአንዱ ቅዱስ ጋር አገናኝተህ ንስር እንተኔ ብለህ ነው የምትሄድ።
እና የንስሩን ጠባይ ማወቅ ያስፈልጋል ቅኔ አዋቂ ለመሆን ማለት ነው። ነብሩን አንበሳውን ነው ከሰው ጋር የምትመስለው ማለት ነው። እንዲያውም አንድ የቅኔ መምህር እንደው ይበልታውን ብቻ ነው የማስታውሰው ቅኔ እየተማርን እዚያ ጎጃም አዴት አካባቢ ሸምግለው ወንበር ፈተው ሸምግለው የተዋሉ ናቸው። በጣም ምሁር ናቸውና እንዘ ዳጎን ጠሊ ኃይለ ጽዮን ነምር አሉ። ተመሪው አልሰማቸውም፣ እኛም አልሰማናቸውም። እና ለካ ይበል ነው እንዲባል ይፈልጉ ኑሯል። በጣም እንትን አደረጉና ድምጻቸውን አውጥተው እንዘ ዳጎን ጠሊ ኃይለ ጽዮን ነምር አሉ። ያን ጊዜ በጣም ይበልታው እንትን አደረገ። ምን ማለት ነው? ዳጎን ጠሊ ሲሆን የጽዮን ኃይል ግን ነብር ነው ማለት። ጠሊ ማለት ፍየል ነው። ዳጎን ፍየል ሲሆን የጽዮን ኃይል ነምር ነው ብለው የህዳር ጽዮን ነው የተቀኘው ማለት። የታቦተ ጽዮን ዳጎን የሚባለው ጣዖት ላይ በላይ ወጣ። እንግዲህ እነሱ በዳጎንም በላይ ታቦተ ጽዮንም በስራ አድርገው ሄዱ። ንቀታቸው የእግዚአብሔርን አቃለው የጣዖቱን አብልጠው ማለት ነው። ከዚያ በኋላ ተመልሳ ሰባብራ ጣለችው እና ጽዮን ነብር ዳጎን ፍየልን ሰባብራ በላችሁ ጣለችው ማለቱ ነው። እና አሁን ይሄ ስለ ፍየልና ስለ ነብር ማወቅ አለበት ማለት ነው። በቅኔ ቤት እንደዚህ የመጣንበት ዓለም ነው ማለት ነው። እንስሳትን እያየን እንድንመጣ እንገደዳለን። ከዚያ በኋላ በመጽሐፍ ቤት ሁራ በሰኳይት ነው የሚል ሰሎሞን። ወደ ጉንዳን ሂድ እና እንትኑ ራሱ መንገዱን ሂድ ነው ያለን። ሂድ ወደ ጉንዳን ሂድ፣ ወደ ንብ ሂድ እና ከጥበባቸው ተመረ ጥበበኛ ሁን። ዮሐንስ አፈወርቅ አንተ ሰው ሆይ ይላል። ያንን ወስዶ ይህን ያህል ሰው ግዙፍ ሰው ሳለህ ወደ ጉንዳን ተልከህ የጉንዳን ተማሪ ስትሆን አይቆጭም ወይ ይላል። የጉንዳን ተማሪ እንድትሆን የተላከው እና ተማሪዎቻቸው እንድንሆን መጻሕፍት አዘዋል። የግድ ነው። ምንም እኛ ብንገዝፍ ግዕዝ ስለሆነ ርዕስ የሰጡት ቢያብራሩት። ምዕላደ ጥበብ ምንድን ነው የሚለው ነው። ምዕላደ ጥበብ ራሱ የጥበብ ክምችት ማለት ነው። የጥበብ ስብስብ ወይም አለዳከማቸ ነው። ክምችት ማለት ምን እንደማለት ነው? ጥበባት ታምቀው ተከማችተው ተሰባስበው የተቀመጡበት እንደማለት ነው እና ርዕሱ በብዙ ርዕሶች እንዲሆን ብዙ ጥረት አድርጌ ነበረ። በፊት አሪዮስፋጎስ የሚባል መካነ ጥበባት የሚባል አለ እዚህ ግሪክ አቴንስ ላይ እና የፈላስፋዎቹ አደባባይ ወይም መገናኛ መወያያቸው አሪዮስፋጎስ ይባላል። በሱ ነበረ የመጀመሪያው በተለይ ምዕላደ ጥበብ ቅጽ አንድን ስጽፍ አሪዮስፋጎስ እያልኩ ነው የጻፍኩት እና እንዲሁም በቅርብ የነበሩ ሰዎች አሪዮስፋጎስ ምን ደረሰ ነበር የሚሉኝ እና መነሻው አሪዮስፋጎስ ነው። አሪዮስፋጎስ ማለት መካነ ጥበብ ማለት ነው እና አሪዮስ ደግሞ ትንሽ ደስ አይልም ለጆሮ። ያው ትርጓሜው ፀሐይ ማለት ነው አሪዮስ ማለት። አሪዮስ ከሆነ በኋላ ግን አሪዮስ የሚባለው ስም ተጠላ። አሁን ይሁዳ ማለት ተአማኒ አማኝ ማለት ነው። ግን አሁን ይሁዳ ተብሎ ሰው ቢጠራ ይሁዳ ነው የሚሆነው እና ከዚህ በኋላ ስሙ አይጠራ ብለው ሰለስቱ ምዕት በዚህ ስም ሰው አይጠራ ብለው ከልክለዋል። መርሐ ተክለ ሃይማኖት ዘመን ሊቃውንቱ ስለ እጽዋት እንዲያጠኑ የጥናት ቡድን አቋቁሞ ነበር። መርሐ ተክለ ሃይማኖት የጥናት ቡድን እና እጽዋቱ ምን ጠባይ ያላቸው ለምን ይጠቅማሉ ብለው እና ብዙ ሊቃውንት ተሰባስበው አጠኑ። ያ ጥናት መጽሐፍ ሆነ። ያ መጽሐፍ ስሙ ምዕላደ ጥበብ ተባለ። በኋላ ነው ግን ያገኙት። እሱን ኋላ ነው ያገኙት። እውነት ለመናገር አሁን የአሁነኛውን መጽሐፍ ካጋመስኩ ወደ መጨረሻው ወደ ማለት ይቻላል ከደረስኩ በኋላ ነው ይሄን ያገኘሁትና በጣም ተደሰትኩ። በእውነት ለመናገር በጣም አባቶቼ ስለ እጽዋት አጥንተው ምዕላደ ጥበብ ካሉት እኔም ስለ እንስሳት አጥንቼ እንደዚያ ማለት በጣም ትክክል ነበረ። ምን አለ መሰለህ፣ አንድ ዛፍ ሲቆረጥ በትንሹ በጣም ትንሽ ዛፍ ከሆነ 10 እንስሳት እናጣለን እና እንስሳትና ዛፎች አንድ ነው እንትናቸው ለምሳሌ ጠባያቸውም አኗኗራቸውም። አሁን እሱ ላይ ዝንጀሮ የጻፍኩት አለ። ዝንጀሮ የዛፍ ፍሬ የሚበላ እንስሳ ነው። የሚኖረውም ጫካ ውስጥ ነው፣ በገደላማ አካባቢ ነው የሚኖር እና ዝንጀሮ አሁን ፍየል እየበላ ነው። አዎ ጠቅሰውታል እዚያው። አዎ እና ፍየል የሚበላው እኛ ዛፉን ስለቆረጥንበት ነው። በተዘዋዋሪ አንዱን ስትነካው ያንተ ነገር እንደሚነካ ማሳያ ነው። ምክንያቱም ዝንጀሮ ስጋ አይበላ የነበረ ፍየል መብላት ጀመረ።
ስጋ ተለማምዷል። ነገ ሰው ሊበላ ይችላል። ሰው እንኳን ባይበላ ሰው የሚበላውን እየበላ ሰው እያስራበ ነው ማለት ነው። በመጽሐፈ አክሲማሮስ በተለይ በአብነት ትምህርት የእንስሳት አመዳደብ አለ። አሁን እኛ በአስኳላው ትምህርት በሚሰጠው በዘመናዊ ትምህርት ግን አጠቃለው ነው የሚሰጠው። ለምሳሌ የቤት እንስሳ ይልና ውሻን የቤት እንስሳ ያደርገዋል። ግን ዝርያው ከዛ መጽሐፈ አክሲማሮስና ሌሎች ሲገልጹት ግን አራዊት ውስጥ ነው ዝርያው። ድመትንም በተመሳሳይ ዶሮውን የአዕዋፍት ዝርያ ናት ብሎ ይለያታል እንጂ የቤት እንስሳ አይላትም። እና ያጠቅላለ እዚህ ጋር ደግሞ እርስዎ ሲጽፉ ያገኘሁት ስለ ጉንዳንም ሲያወሩ እነዚህ በተለይ በተለምዶ ነፍሳት ብለን የምንጠራቸው ናቸውና እንስሳት ያሉበት መንገድ ምን ያክል ከቅድም ካልኩት ከዛኛው አስተምሮ አንጻር ምን አስበው ነው? እንስሳት የሚለው የሚለየው በእኛ ምንድነው? በደመ ነፍስ የሚንቀሳቀሱ ደማዊት ነፍስ ያለቻቸው እንስሳት ይባላሉ። ጥቅል ነው ይሄ። አሁን ታዋሲያን የምንላቸው አሉ። ታዋሲያን ዘምድር፣ ታዋሲያን ዘእግር፣ ታዋሲያን ዘክንፍ። ታዋሲያን ዘእግር የምንላቸው እነ ትል መሰል እነዚህ መሬት ላይ የሚተራመሱ ነገሮች ናቸው። ታዋሲያን ዘክንፍ የምንላቸው ደግሞ እነ ትንኝ፣ እነ ዝንብ፣ እነ ንብ እንዲህ ደግሞ አሳድገህ ታዋሲያን ዘክንፍ ትላቸዋለህ። ስለያቸው እነዚህ ታዋሲያን ይባላሉ በእንትን ስማቸው በክፍል ስማቸው። በአጠቃላይ ግን ዝም ብለህ እነዚህ ሁሉ እንስሳት ልትላቸው ትችላለህ። እንስሳት ማለት ምንድነው? ደማዊት ነፍስ ያለቻቸው ማለት ነው። ደግሞ በቤት እንትን ስትለያቸው ደግሞ እንስሳት አራዊት እንላቸዋለን። ደግሞ እንስሳት የምንላቸው ሳር ነጭተው ውሃ ተጎንጭተው የሚኖሩ ናቸው። አራዊት የምንላቸው ደግሞ ስጋ ነጭተው ደም ጠጥተው ተጎንጭተው የሚኖሩ ናቸው ይልና ግን ደግሞ አንዳንድ ጊዜ ውሻ አሁን ውሻ የጅብ ዘር ነው። ለማዳነቱ ነው የቤት እንስሳ ያደረገው እንጂ ድመት የአንበሳ ዘር ናት። አሁን አንበሳ አሁን ብስ አይደል ምንላት? ብስ የሚለው ነው አንበሳ ማለት ባያቷ የምትጠራው መገኛ ነውና አሁን ድመት ወደ ላምላጊ ድመት አለ። ላም አልቦ የሚጠጣ ማለት ነው። ላም ይልክ ላምላጊ አሁን እሱ ላምላጊ አለ። እፉኝት የሚባል አለ። አፍኖ የሚበላ በጎችን መጀመሪያ አፋቸውን አፍኖ እዚያ ደማቸውን መጠጣት እንዲመቸው እንዲህ እያለ ነብር፣ ከነብር ደግሞ አቦ ሸማኔ፣ እነዚህ ድብና አንበሳ ምናምን እያለ ይሄዳል። እነዚህ ሁሉ የድመት ዝርያዎች ናቸው። በዚህ ደግሞ እነ ቀበሮ ምናምን ደግሞ ይዘህ ደግሞ እስከ ጅብ ድረስ ደግሞ የውሻ ዘሮች ናቸው። እና የቤት እንስሳውን ውሻውን በግዕዝ አርዌ ይለዋል። አርዌ የቤት አውሬ ማለት ነው። ቤት ያለ አውሬ እና በዚህ አግባብ ለምዶ መኖሩ ደግሞ እንስሳ ይባላል። ደግሞ ከቤት የማይኖሩ ደግሞ እንስሳት አሉ። ለምሳሌ ጎሽ የበሬ ዘር ነው አይደል? ድኩላ፣ ዋሊያ ወይም ዋላ፣ እነ ሚዳቋ የፍየል ዘሮች ናቸው። የበግ ዘርም ደግሞ አለ። ደግሞ እንዲሁ አሁን በግ ሆኖ በዱር የሚኖር አለ። እነዚህ ደግሞ አሁን የአህያ ዘር ደግሞ ብለህ ደግሞ የሜዳ አህያ እንዲህ እያለ ይሄዳል። የሚገርምህ አይጥ የዝሆን ዘር ናት። አሁን ዝሆንና አይጥ ዘራቸው አንድ ነው። አይታታል? አስባት አይጥ እና የዝሆን ዝርያ ናት። ትንሽ ዝሆን ማለት ናት እሷ። ከውሻ እስከ ጅብ ድረስ እንደምንሄደው ከአይጥ ተነስተ ደግሞ እስከ ዝሆን ትሄዳለህ ማለት ነው። እና እንደዚህ ደግሞ ስትሄድ ደግሞ ሌላ ደግሞ ብዙ ክፍሎች ታመጣበታለህ ማለት ነው። እና ዘራቸው ደግሞ እንደዚህ ሆኖ ከቤት እስከ ዱር ይሄዳል። እና ይሄ አሁን በዘመናዊ አጠራር እንዳልከው እንስሳት የቤት እንስሳት፣ የዱር እንስሳት ተብሎ ይለያሉ። ያው እንስሳት የሚባለው በጠባዩ ገራም የሆነ ነገር ነው። ብዙ ጊዜ ገራም የሆነ ነገር እንስሳት ይባላል። ይሄ ለማዳ ሆኖ ከሰው ጋር ተገናኝቶ የሚኖረው በእኛ በቅኔ ቤት አገላለጽ እነዚህ ከቤት የሚኖሩ ግን አውሬ የሆኑ አሉ። በጣም ድንቅ ነው ሁኔታ። እዚህ መጽሐፍዎት ላይ ስለ ብዝሃ ሕይወት እና ኢትዮጵያ ላይ ገልጸዋልና ብዝሃ ሕይወትና ኢትዮጵያ እንዴት ነው ያላቸው ግንኙነት? እሱ በጣም የሚገርም ነው። አሁን ዓለማትን ስታያቸው አብዛኞቹ ተመሳሳይ አየር ነው ያላቸው። አሁን ግብፅ ሄደ ደጋ የለም። ደግሞ አንዳንዶቹ ዓለማት አሁን ጀርመን በአጋጣሚ ሄጄ ነበረ አሁን ባለፈውና
በጣም ይደንቃል። ጫካው አሁን የኛ ሀገር ለምለም ስለሆነች ነው እል ነበር ከዚያ በፊት። ለካ ለምለሚቱ ሀገር የሚለው ለካ አይደለም። እኔ ለምለም ሀገርማ የስዊድን እነ ጀርመን 60% ጫካ ነው። የኛ ቀድሞ 40% ነበር ይባላል። አሁን ወደ 2% ወደ መድረስ እንደደረሰ ብዙ አጥኚዎች እየተናገሩ ነበር። እንደው በአማይ ብትወስደው ከ20% አይበልጥም። አሁን እንኳን በአዋጅ እያለማን ግሪን ኤሪያ ንፍጠር እየተባለ እየታወጀበት በአዋጅ እንኳን እያለማ ነው ብለን ያን ያህል አልሄድንም። ስለዚህ ጫካም ስለሆነች አይደለም ኢትዮጵያ የብዝሃ ሕይወት መኖሪያ የሆነችው። ስዊድን በዚያ ጫካ ውስጥ ስንሄድ አንተ አላገኘህም እንጂ ተኩላ አለ ብለውኛል። እንትንም እንደዚያው የተወሰነ ያለዚያ ምንድነው ያው እኔ እንስሳት ያሉበት አካባቢ መቼም ደስ ይለኛል። እንደው ማየት እፈልጋለሁ ብዬ የእንስሳት ዙ አሳይተውኛል፣ 2-3 ያህል አሳይተውኛል። እና ከዚህ አብዛኛው ከአፍሪካ ነው ሄደው። እንደውም የአገሬ ልጅ አገኘሁና እዚያ ጀርመን ናቲ በጣም የአባይ ፈረስ ተብሎ አገኘሁት። አባይ ላይ እኛ ስናልፍ እዚህ ጣናን ስናልፍ ወደ ደብረ ታቦር ትመጣ ላይ ይሁን እንደዚህ ተሰጥቶ አህየ ሞቀ። እዚህ ሀገር በኦይሮ ተከፍሎ ነው የሚታይ ጉማሬ። አው ጉማሬ እና ጉማሬ ስሙ ራሱ ከዚህ ሀገር የአባይ ፈረስ ነው የሚባል እና ሳየው እናት ያገሬ ልጅ እና ከዚህ እንትን ባህር ተሰርቶለት ነው የሚኖረው። ከዛ ሰው ይሞቀዋል፣ እዚህ የኛ ደግሞ ፀሐይ ይሞቃል። በጣም እና ከተለያየ የአፍሪካ ሀገር ወስደው ሙቀታማ ቦታ የሚኖሩትን እዚያው አካባቢውን ሙቀት አድርገው በረዷማ ቦታ የሚኖሩትን ደግሞ በዚያ በአንታርክቲካ በምናምን ያመጧቸውን ደግሞ በረዶ ሰርተው በጣም ይሰሩባቸዋል። ማለት በአንድ እዚያው ውስጥ ያሉ ሎጂዎች፣ እዚያ ውስጥ ያሉ ካፌዎች፣ ሆቴሎች ቀላል እንዳይመስሉ እና እኛ ሀገር የሚኖረው ቀጭኔ እዚህ ሀገር ግን ዶላር ነው ወይም ኦይሮ ነው ወይም ፓውንድ ነው ማለት እና የኛ እኔ የገረመኝ እዚህ እኛ የምንጠብቃቸው በጎች እዚያ ግን ይጎበኛሉ። ላሞቹ ሁሉ እንደው ዋሊያን ነው መውሰድ ያልቻሉ ወደፊት እንዳይወስዱት ዋሊያን አልወሰዱት እና ምን ልል ፈልጌ ነው እነሱ በዚያ ጥንቃቄ እንስሳ ለማኖር ይቸገራሉ። በጣም ማለት ያገሩን ጠባይ እንዲያገኝ ያደርገው ያገሩን አየር በእነሱ ሀገር በረዶ እየዘነበ ሙቀት ውስጥ እንዲኖር ያደርጉታል። እሱ ካልሆነ ይሞትባቸው። በጫካው ውስጥ ግን ብትሄድ እንስሳት ታገኝ። ዛፉ ለምለም ነው ግን ምንም የለበትም በውስጡ። ለምንድን ነው ብዬ ስጠይቅ በጋ ሲሆን ሙቀቱ እስከ 50 ሴንቲግሬድ ይደርሳል። 40 ምናምን በቃ በጣም ትንሽ የሚባለው። ስለዚህ ቀዝቃዛ ቦታ ላይ የሚኖሩት በዚያ ሙቀት ይሞታል። ደግሞ የቅዝቃዜው መጠን ደግሞ እንደገና ደግሞ ክረምት ሲመጣ ደግሞ እንግዲህ ከዜሮ በታች ወደ 17-20 ድረስ ይደርሳል። እንደገና በዜሮ በታች ከዲግሪ በታች ኔጌቲቭ። ስለዚህ እሱ ስለሆነ በሙቀት የሚኖሩት በቅዝቃዜ ይሞታሉ። ስለዚህ መኖር አይችሉም። የእኛን ሀገር ግን እያትመለሰ እንደገና ዳሎል አለ፣ የሙቀቱ ጥግ ያለበት። ሰሜን ተራራ አለ ደግሞ ዳሽን ተራራ፣ የቅዝቃዜ የበረዶ ጥግ ያለበት። አሁን አጋጣሚ ለመጀመሪያ ጊዜ ዳሽን ተራራን ስጎበኝ ሰዓቱ 7 ሰዓት ነበረ። የአሰሪው ዋዜማ ማለት መቼ ማለት ነው? ጥር 20 ነው የጎበኘሁት። ከቀኑ 7 ሰዓት ጥር 20 ቀን ከታች በረዶ ኮሽ ይል ነበር ስንረግጠው። ከላይ ፀሐይ አለው ለማለት ይመስላል። የሆነ ዝም ብላ የለም ዝም ብላ የጠዋት ብቅ ብላ ዝም ብላ አሁን ጠዋት እንዳልከው በጣም ውርጭ አለ። ከውርጩ መሃል ደግሞ ዝም ብሎ ፀሐይ በዚህ የሚሰማ እንደዚያ ነበር የሚሰማ። ስለዚህ ቀዝቃዛውን የሚፈልጉ ዓመት እስከ ዓመት አለላቸው ማለት ነው። ሙቀት የሚፈልጉ ዓመት እስከ ዓመት አለላቸው ማለት ነው። ስለዚህ ከዳሎል ሙቀታማ ቦታ ጀምረህ እስከ ጮቄ እስከ ጎጃም ጮቄ ወይም ደግሞ እስከ ዳሽን ተራራ ስትሄድ ሁሉም አሁን ዳሽን ተራራ ላይ ብቻ ከታች ተከዝ የተነስተህ ብትወጣ የዓለምን የአየር ጠባይ ታገኝበታለህ። ሙሉ የዓለምን የአየር ጠባይ ታገኝበታለህ ማለት ነው።
ስለዚህ ሙቀት የሚፈልገው ወይና አደጋን የሚፈልገው ቅዝቃዜውን የሚፈልገው ኢትዮጵያ ላይ መኖር ይችላል። ስለዚህ ለዚያ ነው እንስሳት ኢትዮጵያን መርጠው የሚኖሩ ማለት ነው። እውነት ለመናገር ሰውም እንደዚያ ነበር የሚመርጣት ኢትዮጵያ። በቤተክርስቲያናችን መጽሐፍ አቡነ ገብረ መንፈስ ቅዱስ ግብጽ ሆነው እባክሽ ሀገርሽን አሳየኝ እያሉ ይጸልዩ ነበር እና ኢትዮጵያ ለማየት እመቤታችን ስንት ቀን በሱባኤ ለምንዋት እዚያ በኋላ በደመና ጭና መምጣታቸዋለች ማለት ነው። የዶኪማስ ሰርግ ያው ይታወቃል፣ በቤተክርስቲያን በእኛ በሃይማኖት ይታወቃል። የዶኪማስ የልጅ ልጅ ሙሴ ይባላል እና ወደ 500 ዓመት በላይ የኖረ ጻድቅ ነው እና የኢትዮጵያ ሁለተኛው ጳጳስ ነው። የኢትዮጵያ ሁለተኛው ጳጳስ ነው። እዚህ ወሎ ላይ ገረገር አካባቢ የራሱ ገዳም አለው ማለት ነው፣ አቡነ ሙሴ ገዳም እና እነሱ እንግዲህ እነዚህ ትልልቅ እግዚአብሔር በሰርጋቸው የተገናኛላቸው ሰዎች ኢትዮጵያን ፈልገው ይመጣሉ እና ልክ እንደዚህ የምትፈልግ ሀገር ናት። አሁንም ቢሆን አንድ ነገር ብቻ ነው ያጣችው፣ እውነት ለመናገር እሱም ሰላም ነው። ከዚያ ውጭ ኢትዮጵያ ያጣችው ነገር የለም። በቃ የሁሉም መኖሪያ የሁሉም ሀገር ናት። ዓለም አሁን ፈረንጁ ለኛ ስኖ ነው መጥቶ መከራውን ሲሚውል በጋራ ሸንተረሩ እንደዚህ ሲወጣ ሲወርድ የሚውል ያገኘው ነገር አለ እና ኢትዮጵያ የበዛ ህይወት ሀገር መሆኗ የተፈጥሮ ሀብቷ ይሄ የአየር ጠባይዋ በራሱ ውሃውን ብትወስደው ምንጮቹ፣ ባህሮቹ፣ ናምኖቹ፣ ጋራው፣ ሸንተረሩ እንዴ አቀበት ተራራ እኮ ይናፍቃል። ሌላው ሀገር ላይ ስትል ዝም ብሎ ተመሳሳይ እና በዚህ ሀገር አድገው ግን በጭንቀት የሚሞቱ አንድ ትልቅ ዓለም አቀፍ መስሪያ ቤት የሚሰራ ወንድም አገኘሁ እና የተለዩ ምሁራን የሚገቡበት ነው። ያ መስሪያ ቤት ዓለም አቀፍ ነው እና ከዚያ መስሪያ ቤት በጥናት ሲረጋገጥ 80ው ከሰራተኞቹ 80% በጭንቀት ውስጥ ያለ ያውም የምሁራን ስብስብ ያለበት ነው ያ መስሪያ ቤት እና ተምረው አይረኩ፣ ሀብት አግኝተው አይረኩ። ምክንያቱም አየሩ አስቸጋሪ፣ መሬቱ ተመሳሳይ፣ አቀበት የለው። ሹፌርም እኮ አደጋ የሚደርስበት አቀበት ቁልቁለት ላይ አይደለም፣ ተዘናግቶ ብዙ ጊዜ አሁን ሹፌር አደጋ የሚደርስበት ሜዳ ላይ ለምንድን ነው እንትን ይዘነጋል፣ እንቅልፍ ይመጣል። ጋራ ሸንተረሩ ሲወርድ ሲወጣ ይሄ በቃ በጣም እና ሀገራችን እንደዚያ ምቹ ናት፣ ለእንትኑ የምትመች ስለሆነ ነው ለማለት ፈልጌ ነው። ይህ የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ነው። በልሳነ ግዕዝ መርሃ ግብራችን ደግሞ ሀገር በቀል የሆኑ እውቀቶቻችን እንዳሰስበት በግዕዝ ድርሳናት ከተጻፉ እውቀቶቻችን ኢትዮጵያዊ ሀብቶቻችን ዳሰሳ የምናደርግበት መሰናዷችን ነው። ስለ ግዕዝ እንማርበታለን፣ እንዲሁም ደግሞ በድርሳናት የጻፉትን ደግሞ ዳሰሳ የሚደረግበት ነው። ስለዚህ ዳሰሳ ከምናደርግባቸው ጉዳዮች ደግሞ ዛሬ የተወያየን የምንገኘው ሀገር በቀል ከሆኑ ጥበቦቻችን መካከል ምዕላደ ጥበብ ብለው መጽሐፍ ጽፈው ያቆዩን መምህረ መምህራን የኔታ በጽሐ ለሞጋ ነው ቆይታ ያደረግን የምንገኘው። የምንወያይበት ርዕሰ ጉዳይ ደግሞ ከጻፉት መጽሐፍ ምዕላደ ጥበብ መጽሐፍ ላይ ደግሞ በተለይ ቅጽ 2 ላይ ስለ ጉንዳን እና በተለይ አጠቃላይ ፍጥረታትን በጉንዳን እይታ ልክ እያየ ነው የምንገኘውና መርሃ ግብራችን አሁን እንደቀጠለ ነው። አብራችሁን ቆዩ። የኔታ ግን የመጽሐፍ መምህር ነው ወይስ ኒውሮሎጂስት? እዚህ በርግጥ ቅድም ሄኖክ ስዩም ተጓዡ ጋዜጠኛ የሆነ እያለወት ነበር። ኢቲሞሎጂስቶች ናቸው ብሎ የሚገልጻቸው አሉ፣ የዚህ የእንስሳት ጉዳይ የሚያጠኑ ሰዎች ማለት ነውና ማለት ደንቆይ ነው። እርግጥ ሀገር በቀልና በቅኔና በመጻሕፍት ጉባኤ ቤት የሚያልፍ ሰው ይሄ ጥበቡ እንዳለው የታመነ ነው። ይሄ እንዲሁ መልስ የሚያስፈልገው ስለሆነ እውነት ለመናገር አሁን ያሆነ ሰው የመጽሐፍ መምህር ነኝ መምህር ነኝ የምልህ ለዚህኛው ላንተ አጠያየቅ እንዲመች ነው እንጂ እሱን ነኝ ማለቱን እንደው አልፈልገውም ነበር። ግን ምን ሆነ መሰለህ እሱን መጽሐፍ ልጽፍ አንዳንድ ወንድሞችን አማክራለሁ እና ሳማክራቸው ተው አሁን ይሄ ሳይንሳዊ ነው፣ ጥናት ነው፣ በራሱ ዓለም የራሱ ትምህርት ነው እና የባስ እንትን እንዳታደርግ ያለ ቦታ ገብተህ ነገር እንዳይበላሽብተው የሚል መካር በጣም አዝሎኝ ስለነበረ እውነት ለመናገር ለካ እኔ ነኝ መጻፍ ያለብኝ። ከዚያ በኋላ እሱን ጻፍኩና ምንድነው የእንስሳት ሕክምና የሚማሩት አኒማል ሳይንስ የተማሩ ሰዎች ናቸው ይሄን የሚያውቁልህ ተብዬ ስሄድ የሁሉ አዲሳቸው ነው እና እንዲያውም አንድ ወንድም ያለኝን አስታውሰዋለሁ። አይ የእንስሳትን ትምህርት እንደገና ጻፍልኝና ካንተ ልማር እፈልጋለሁ አለ። እውነቴን ነው የምልህ እና ስለዚህ ለካ የቀደመው አሁን ሳይንስ የሚያጠናው የቀደሙ አባቶቻችን የጻፉት ነው። እነዚያ ደግሞ ሳይንስ ሳይመጣ የነበሩ ሳይንቲስቶች ናቸው እና ስሙ እንደዚያ ይሁን እንጂ
የቤተክርስቲያናችን ትምህርት በየዘርፉ ቢጠና እንደዚህ ነው እና እኔ አሁን በደንብ እንዲረዳህ ኤቢሲዲ ብዬ አስኳላ ትምህርት ቤት ያልገባው ንጹህ የቆሎ ተማሪ ብቻ ነው። ንጹህ የቆሎ ተማሪ ብቻ እንደ አስኳላ ትንሽ ምንም አልሞከርኩም። ምንም ብሞክር ደስ ይለኛል ማለት አለመሞከሬን እንደ ጀብድ እያወራሁት አይደለም፣ እውነት ነው። ግን አልሞከርኩም። በቃ በጣም ግን አላዝንበትም። ያው ብማርም ወደፊትም እድሜም ገና ስለሆነ ልማር እችላለሁ። ግን ይሄ እንትኑ ይሄኛው እንዲቃኘኝ ግን አልፈልግም። ኢትዮጵያዊ ሁኜ አድጌ ኢትዮጵያዊ ሁኜ አርጅቼ ኢትዮጵያ ማረፍ ነው የምፈልገው። ከሁለቱ መጻሕፍት ውስጥ እኔ መነሻ ያደረኩትና አሁን እንዲያነሱልን የፈለኩት በጣም ይዘታቸው ብዙ ሰፋፊ ጉዳዮች ያሉባቸው ናቸውና አንዷን ብቻ ግን ከ16ቱ ለምሳሌ ከሁለተኛው ቅጽ መጽሐፍ ላይ እዚህ መላደ ጥበብ ቁጥር 2 ላይ 16 እንስሳትና የመረመሯቸው እየፈተሿቸውና ከነዛ ውስጥ የጉንዳንን ጉዳይ ቢያነሱልን ቢያጫውቱን ብዬ ፈለኩኝ። የሚያስተምሩን ነገርስ ምንድናቸው ቢሉትን አብረው ቢያነሱልን ፈለኩ። ለምንድን ነው እነሱን የፈለኩት? ቅድም ወደ ጉንዳን እያሉ ቅድም እየጀመሩ እየተንደረደሩ ነበር። ወደ ጉንዳን ሄዱ ብለውና እስኪ ነገረ ጉንዳን ያንሱልን። ነገረ ጉንዳን በጣም ምልህ በቃ ማለት ይሄ በእንስሳት ዓለም አለቃ አላቸው። ንጉሥ ወይም እንበለው የአዕዋፍ ንጉሳቸው ንስር ነው። በቁም በእንትን በግዘፍ አይደለም። በግዘፍ ምናልባት ሳይንስ ከእንስሳት ወገን ናት ከአዕዋፍ ወገን አይደለችም ይላታል እንጂ ሰገኖ ትበልጣለች። ሳይንሱ እንስሳ ናት እንጂ ወፍ አይደለችም ይላል። በጣም በትክክል ወፍ ናት። በደንብ እንዲያስብበት ሳይንሱ ሰገኖ ወፍ ናት፣ መብረር ማችል ወፍ። አሁን በእንስሳት ዓለም አቦ ሸማኔ በአንድ ሰዓት 120 ኪሎ ሜትር ይሮጣል። ከአቦ ሸማኔ ቀጥላ 70 ኪሎ ሜትር የምትሮጥ ሰገኖ ናት። በእግሯ 70 ኪሎ ሜትር በአንድ ሰዓት ትሮጣለች። አንበሳ 60 ኪሎ ሜትር በአንድ ሰዓት ይሮጣል። ይሄ እንግዲህ በአብሬጅ እንትናቸው የወጣትነት ዕድሜያቸው ላይ የሚያሳይ ነው። ሰገኖ ግን እንዲህ ስለሆነች ከእንስሳት ወገን አይደለችም፣ ከአዕዋፍ ወገን ናት። ይሄ ምንድን ነው? በእኛ አነጋገር ክንፍ እያላት መብረር ማትችል ማለት አሁን ተሰጥኦ እያለው የማይጠቀምበት ሰው አይነት ናት። እና ሰገኖ ነበረች ንጉሥ ልትሆን የምትችለው ከቻለች ማለት ነው። ግን ንስር ነው ንጉሱ። የእንስሳት ደግሞ ንጉሥ አላቸው። እንስሳት ማለት ሳር ነጭተው ውሃ ተጎንጭተው የሚሆን ይህም በዚህ በእንስሳት ዓለም ይሄ ምንድነው በሬ የሚመስለው አምጣልኝ ቅድም ያነሳ ነው። ጎሽ አጋዘን። አዎ እሱ ጎሽ ነው እንትኑ ጎሽ ነው እንትናቸው ንጉሳቸው ማለት ነው። ይሄ እንደዚህ ቀንዱ እንደዚህ ሆኖ የሚሮጠው በጣም እሱ ነው የእንስሳት ንጉስ። የአራዊት ንጉስ አለ መቼም እሱን በአንድ ድምፅ ነው የምንመልሰው አይደል? ዝሆን አይደለም አይደል? አንበሳ ነው። አንበሳ ደግሞ በቅርጸ ቀላልነቱ ከብዙዎቹ ያንሳል። እንዲህ እያለ ስንመጣ የተሐዋስያን ዘክንፍ ወይም የተሐዋስያን ዘክንፍ የምንላቸው ማለት እነዚህ እነ ዝንብ፣ እነ የእሳት ራት፣ እነ ትንኝ ጀምሮ እነዚህ ንጉስ አላቸው። ንብ ናት። የተሐዋስያን ዘምድር ደግሞ እነ ትላውን ቅንቡርሳ አለ። ለምሳሌ አባ ጨጓሬ አለ። ትልቅ እኮ ነው ግን አይደለም ንጉስ። ጉንዳን ናት። ጉንዳንን ንጉስ ያደረጋት ቁመቷም አይደለም። እግሯን ብትወስደው 1000 እግር አለ። ከሷ ውጭ ከሷ በላይ 1000 እግር ያለው እንትን አለ። ልቧ ነው እና የጉንዳንን ልብ እንዲያውም ምን ይሏታል? ሳምባ የሌላት ናት እሷ። በተፈጥሮ ሳምባ የላትም። ግን በጣም ያው ሳምባና ልብ የተገናኘ ነው አይደል? ቅርብ ነው። እንደዚያ ሁና ግን በጣም ታታሪ ናት። ልቧን ለማየት ግን አሁን ለምሳሌ
አንድን ሰው ልትነክሰው ከፈለገች ቁጭ እንዳልናውን በዚህ ጉንዳን ይመጣል ይሄዳል። አሁን እዚህ አካባቢ ሲደርስ አይነክስም፣ ዝም ብሎ ይሄዳል። ተራይዞ ከታች ከእግርህ እስከ ጸጉርህ ውስጥ መግባቱን ቸክ ያደርጋል። ከታችና ከላይ ያለው ከተገናዘበ በኋላ ከጸጉርህ መድረሱን ራስህን መያዙን ሲያውቅ ሁሉም አንድ ጊዜ ይነክሷል። ይህም በዚህ ሁሉም ማንሳት አችልም እና ለምንድን ነው ብለው መችስ ያው ለምን አላደ ለምንድን ነው ሲባል ጉንዳን በሚበላው ሰው ላይ አሁን ሙሉ ሰውነትን ቢበላህ ምናልባት ያቆስል ካልሆነ በቀር ምንም አይነት መርዝ የለውም። ጉንዳን በቃ ይበልሃል ከዚያ ያሳምሃል እንጂ ሌላ ጉዳት አይመጣብም። ንብ 200 ንብ ቢነክስ ትሞታለህ። 20 ምናምን 30 ቢነክስህ ትድናለህ ማለት መድኃኒት ነው የሚሆን እንትን መርዙ መድኃኒት ይሆናል። እየበዛ ሲመጣ ደግሞ ይገድላል ማለት ነው። ጉንዳን ግን 1000 ጉንዳን የሚነክስ አትሞትም። እና ለምንድን ነው የሚነክስ? እንዲያውም እሱ ራሱ ወደ ውስጥ የሚያስገባው ነገር የለም ይባላል። አንተን ሲነክስ የሚያስገባው የሚወስደው ነገር የለም። እና ምንድን ነው እንግዲህ ሀሳቡ ሲባል ሰውየውን ተሸክሞ ወደ ጉድጓድ መውሰድ ሀሳቡ። ጉንዳኑ አንተን ተሸክሞ በጋራ ሆኖ በጋራ ንከሻ ጀምሮ ከላይ ከራስህ እስከ እግር ይዘዋል። ስለዚህ ተሸክመው ሊሄዱ ነው፣ ግን አንተ ላይ ናቸው። እና እንደዚያ ነው እንትናቸው፣ ልባቸውን ነው የምታየው። ይህንም ለማድረግ እንግዲህ አስበው አንድ ትልቅ ቅንቡርስ 5 ጉንዳን ተሰብስበው እየተንፈራገጠ ይዘውት ይሄዳል። እና ጉንዳን ማለት መሞከር የምትወድ ሲያቅታት የሚችለውን የምትሰራ በጣም በቃ ብዙ ነገሯ አስተማሪ ነው። ወደ 20 ኪሎ ሜትር ውስጥ ለውስጥ መገናኘት የሚችሉበት መንገድ ይፈጥራሉ ይባላል። ለምሳሌ አሁን እንደው እንበልና በዚህ መውጫ ቢኖራቸው ውስጥ ለውስጥ ደግሞ ወረታ መውጫ ሊኖራቸው ያደርጋሉ ማለት ነው። አሁን እኛ ያለነው ደብረ ታቦር አይደል? ከደብረ ታቦር ወረታ ውስጥ ለውስጥ መንገድ ይሰራሉ ይባላል። እስከዚህ ድረስ ነው እንግዲህ እንትናቸው። ያን ደግሞ ሲሰሩት አንዷ አንዲት አፈር አንዷ አንዲት ጠጠር እያነሱ ነው ጉድጓድ የሚሰሩ። እንግዲህ ጉንዳኖች ያሉበት አካባቢ ስትሄድ መቆፈሪያ ድጅኑ የለም ምን የለም፣ ግን አንዷ አንዱን ቀለል ያለውን ታነሳለች፣ ያችኛይቱ ይሄን ታነሳለች። እያነሱ ጉድጓድ ይፈጥራሉ። እዚያ እንዲያርገው በውስጥ ምሽግ ሰርተው ነው እንግዲህ የሚኖሩት ማለት ነው። እና በጣም የሚገርሙ እንትኖች ናቸው። መሬት ውስጥ ከተማ የሚመሰርቱ የራሳቸው ሀገር የሚመሰርቱ ናቸው። እጅግ አድርገን እናመሰግናለን የኔታ። በእውነቱ በጣም ደስ ብሎናል። እኔ ብቻ አይደለሁም እኔ ጎልቼ እኔና እርሶ እዚህ ጎልተን እንድንወጣ የሚያደርጉ ሻካራጆች አሉ፣ ከጀርባ ካሜራማኖች አሉ፣ ብዙ ባለሙያዎች አሉ። እነሱም እየተማሩ ነው ይህንን ያሳለፍነው ሰዓትና ከነዚህ መጽሐፍቶች አንድ ጉዳይ ብቻ ነው ወጥተን መዘን ያወራን፣ አንዲት ጉዳይ ብቻ ነው ያወጣነውና እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬውን ክፍል 1 መሰናዶ በዚህ ቋጭን። በክፍል 2 መሰናዷችን በቀጣይ ሳምንት እንገናኛለን። መምህራን የኔታ በጽሐ ዓለሙ በደብረ ታቦር በደብረ ልዑላን የአራቱ ጉባኤያት የምስክር መምህር የሆኑት ከጻፏቸው መጽሐፍት ውስጥ ዛሬ መነሻ ያደረግነው ምልዓተ ጥበብ ቁጥር 1 እና ቁጥር 2 ላይ ይህን ውይይት አድርገናልና አብራችሁን በድጋሚ ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ሰላም ለኩልክሙ።